ሴት ልጅ ስትወድቅ ሁል ጊዜ ለማማት ነው እንጂ እሷን ለማንሳት ብዙም ጥረት አይደረግም። ማንም ሰው አያደርገውም። ሲጀምር የራሷም ጓደኛ ብትሆን ከወደቀች እሷን ለማማት ሬዲ ናት። አንዳንድ ሴቶች በጣም የሚደንቁኝ ሴቶች አሉ። ስትሮንግ ናቸው። ሰው ስለሚላቸው ነገር ሳይሆን እነሱ ስለ ሰው ያላቸው አመለካከት የሚገዛቸው። ምክንያቱም እኔ በልቤ ለሰው ልጅ መልካም ሀሳብ አለኝ ብላ ስለምታምን ስትሮንግ ናት። ትወድቃለች፣ ትነሳለች። ሌቭሏን ትሰቅለውና እታች ስታማት የነበረችው ልጅ ተመልሳ ወይኔ እሷን ባረገኝ፣ እሷ እኮ እንዲህ ተመቻችቶላት ነው፣ እሷ እኮ እንዲህ አድርጋ ነው ትላለች። ምክንያቱም የራሷን ስንፍና ለመደበቅ ማለት ነው። ወንዱስ ቢሆን እንዲያደርገኝ፣ እንዲበድላኝ፣ እንዲጎታኝ፣ እንዲወቅታኝ፣ ምን አስባለ? ፍቅረኛ ነበረች። በፍቅረኛ ጊዜ ያሳለፍከውን አሳለፈ። ካልፈለገች በቃ ይቅናሽ ብለህ መሸኘት። ካልፈለገች ደግሞ ምንም ማድረግ አትችልም። አንተ ቤት መታ ቁስ አይደለችም። እሷም የአንተን የአይነት አመለካከት ነው የምትከተለው። የጭንቅላት አስተሳሰቧ ከአንተ ጋር እኩል ነው። እሷም መውጣት መሽቀርቀርና ሰርታ ማግኘት ትፈልጋለች። ስለዚህ ወንድሜ አንተም ብትሆን የራስን መንገድ ያዝ፣ አታስጨንቀን። ጉልበት አለኝ ብለህ ምናምን አትቁም። በቃ ተፋታት። አቦ ሙዱ አይደለማ። በቃ አልተመቻትም ላሽ በል። በቃ ገብቶሃል ያልኩህ